ሰላም እንዴት ከረማችሁ? ውድ የማስ ዊዝ ሚስተር አብርሃም የዩቲዩብ ተከታታዮች የዛሬው ርዕሳችን ትጋና ትጋብን በቀላል መንገድ ማስላት ወይም መስራት ይሆናል። አብራችሁን ቆዩ። የ45 የ120 እና የ180 ትጋና ትጋብ ፈልጎ ነው የሚለው። እዚህ ጋር ማወቅ ያለባችሁ በሁለቱም መንገድ ሰርተን ማምጣት እንችላለን። የመጀመሪያው 45 120 180 45 በሁለት መካፈል አይችልም። ምክንያቱም 45 የአንድ ቤቱ ምን ስለሆነ። አሁን እዚህ ጋር ማወቅ ያለባችሁ ብቸኛ ቁጥሮችን በደንብ ማወቅ አለባችሁ። እንግዲህ ትጋና ትጋብ ስንፈልግ በብቸኛ ቁጥሮች ነው የምንተነትነው። ወደኋላ እንግዲህ ያላያችሁ ቪዲዮን ወደኋላ ተመልሳችሁ አሉ እያንዳንዱ ተቀምጦላችኋል። ብቸኛ ቁጥሮች የሚለውን እንዴ 45 ለሁለት አይካፈልም። ለ3 15 15 ለ3 5 የ45ን ጨረስን። 120 በ2 60 በ2 30 በ2 15 አሁን ደግሞ 15 ለሁለት አይካፈልም። ለሁለት አይካፈልም። ስለዚህ ለስንት እንላለን? ከሁለት ቀጥሎ ያለ ብቸኛ ቁጥር ስንት ነው? ለ3 ስንት ሆነ? 5 ብቸኛ ቁጥር ስናገኝ እናቆማለን ማለት ነው። 180 በ2 90 90 በ2 45 አሁን 45 ደግሞ ለሁለት መካፈል አይችልም። ከሁለት ቀጥሎ ያለው ብቸኛ ቁጥር ስንት ነው? 3 በ3 15 በ3 5 አሁን በአብዢ ዛፍ ተንትነን ጨረስናቸው። በአብዢ ዛፍ ተንትነን ጨርሰነዋል። በአብዢ ዛፍ ተንትነን ጨርሰነዋል። አሁን እነዚህን ደግሞ እናስቀምጣቸዋለን። በምን? በኃይለ ቁጥር እናስቀምጣለን። አሁን 45 ማለት 45 120 እና 180 45 የመጣው ስንት ሶስት አለን? 2 3 አለን። 3 ኃይለ ቁጥር ሲባዛ በስንት? በ5 120 ላይ እንሂድና 120 ላይ ስንት ሁለቶች አሉ? 3 ሁለቶች አሉ። 2 ኃይለ ቁጥር ስንት? 3 ሲባዛ ምክንያቱም እቺ ቆጥረን የምናስቀምጣት ምንድን ነች? ኃይለ ቁጥር ነች ማለት ነው። ሲባዛ በ3 በ5 በ3 በ5 የ180 ደግሞ ስንት ሁለቶች አሉ? 2 ሁለቶች 2 ሶስቶች እና 1 5 ያ ማለት 2 ኃይለ ቁጥር 2 ሲባዛ 3 ኃይለ ቁጥር 2 ሲባዛ በ5 በዚህ አይነት ካስቀመጥን በኋላ ትጋአውና ትጋቡን እንዴት እንለያለን? አሁን ትጋአን ስናወጣ ምንን ስናወጣ? ትጋአ የ45 120 እና 180 የእነዚህን ትጋአ ስናወጣ ምንድን ነው የምናደርገው? በዋናነት ትጋአ ስትፈለግ ኃይለ ቁጥሩ ትንሽ የሆነ ተመሳሳይ የሆነ ነገር ግን ኃይለ ቁጥሩ ምን የሆነው ትንሽ የሆነውን እናወጣለን ማለት። ያ ማለት የ180ን የ120ን የ145ን የጋራዎችን በብቸኛ ቁጥር ተንትነናል። እዚህ ጋር እንደምታዩት እዚህ ጋር 2 ኃይለ ቁጥር 2 ኃይለ ቁጥር 3 እዚህ ጋር 2 አለ የለም። ስለዚህ 2 ኃይለ ቁጥር 3 እና 2 ኃይለ ቁጥርና ኃይለ ቁጥር 2ን አንወስደውም ማለት ነው። ምክንያቱም ለማን የለም? ለ45 ስለሌለ። ስለዚህ ማን እንወስዳለን? ቀጣዩ ጋር እንሄዳለን። እዚህ ጋር 3 ኃይለ ቁጥር 3 አለ፣ እዚህ 3 አለ፣ እዚህ 3 ኃይለ ቁጥር 2 አለ። ኃይለ ቁጥሩ ትንሽ የሆነውን ነው። የዚህኛው 2 ነው፣ የዚህኛው 2 ነው፣ የዚህኛው ስንት ነው? 1። ስለዚህ ማን እንወስዳለን? 3ን ብቻ እንወስዳለን ማለት ነው። ምክንያቱም እነዚህ ኃይለ ቁጥራቸው ምንድን ነው? 3 ኃይለ ቁጥር 2 3 ኃይለ ቁጥር 1 3 ኃይለ ቁጥር 2 ነው። ስለዚህ ኃይለ ቁጥሩ ትንሽ የሆነውን ስለምንወስድ 3ን ወሰድን። ከዚህኛው ጋር ስንመጣ ደግሞ 5 5 አለ፣ ለሶስቱም አለ። እንግዲህ እዚህ ጋር ማወቅ ያለባት ስናወጣ ለሶስቱም መሆን አለበት። እዚህ ጋርም አለ፣ እዚህ ጋርም 5 እዚህ ጋር 5 አንዱን 5 እንወስዳለን ሲባዛ በ5 ሁላል ስንት ነው? 15 ይሆንልናል። ትጋአችን 15 ነው። ትጋብ ሲሆን እሳ ትጋብ የዚህኛውን ትጋብ ስንፈልግ እንዴት ነው? አሁን ትጋአ ጋር ኃይለ ቁጥሩ ምን የሆነውን ነው? ትንሽ የሆነ ሆኖ ተመሳሳይ ነው ስንወስድ የነበረው። አሁን ግን ትጋብ ላይ ስንሄድ ኃይለ ቁጥሩ ትልቅ የሆነ የጋራ እና የጋራ ያልሆነ ደግሞ በሙሉ እንወስዳለን። እዚህ ጋር እንዲያ
2 ኃይለ ቁጥር 2 2 ኃይለ ቁጥር 3 እዚህኛው ጋር ግን 2 የለም ማለት ነገር ግን ሁለቱ አላቸው። ስለዚህ ማን እንወስዳለን? ከ2 ኃይለ ቁጥር 2 እና ከ2 ኃይለ ቁጥር 3 ትልቁ ማን ነው? 2 ኃይለ ቁጥር 3 እንወስዳለን። 2 ኃይለ ቁጥር 3 ሲባዛ እንምጣ። 2ን ጨርሰናል። ወደ ማን? ወደ 3 3 ኃይለ ቁጥር 2 3 ኃይለ ቁጥር 1 3 ኃይለ ቁጥር 2 ትልቁን ስለምንወስድ 3 ኃይለ ቁጥር 2 3 ኃይለ ቁጥር 2 እዚህ ጋር 5 እዚህ ጋር 5 ነው። ተመሳሳይ ናቸው። አንዱን ብቻ እንወስዳለን። ትባዛ በ5 በደንብ እዚህ ጋር ማስተዋል ያለባችሁ ኃይለ ቁጥሩ የጋራ ከሆኑት ውስጥ ኃይለ ቁጥሩ ምን የሆነውን ትልቅ የሆነውን እና ያልሆነው ደግሞ የጋራ ያልሆነው ምን እናደርጋለን? እንወስደዋለን ማለት ነው። ምንም የሚቀር ነገር የለም። ያለውን መሰብሰብ ነው ማለት ነው። ግን የጋራ ከሆኑት ውስጥ ኃይለ ቁጥሩ ትልቅ የሆነውን አንዷን ብቻ ነው የምንወስደው። ልክ እዚህ ጋር 2 ኃይለ ቁጥር 2 2 ኃይለ ቁጥር 3 አይደል? 2 ኃይለ ቁጥር 2 አለ፣ እዚህ 2 ኃይለ ቁጥር 3 አለ። እዚህ ግን የለም አይደል? ግን አልተው ነው። ማን ወሰድን? 2 ኃይለ ቁጥር 3 ኃይለ ቁጥሩ ትልቅ የሆነውን የ3 ላይ ስንመጣ እዚህ ጋር 3 ኃይለ ቁጥር 2 3 ኃይለ ቁጥር 1 3 ኃይለ ቁጥር 2 አለ። ማን ወሰድን? 3 ኃይለ ቁጥር 2 ምክንያቱም 3 ኃይለ ቁጥር 1 ትንሹ ስለሆነ። እዚህ ሶስተኛው ጋር ስንመጣ 5 5 5 አይደል? አንድ ነው ያለው። ስለዚህ ጋራ የሆነው ስንት ወሰድን? 5 ወሰድን። ያ ማለት 2 ኃይለ ቁጥር 3 ማለት ስንት ነው? 8 ሲባዛ 3 ኃይለ ቁጥር 2 9 ሲባዛ በ5 እኩል ይሆናል ስንት ይሆናል? 360 ይሆናል። ስለዚህ የ45 የ120 እና የ180 ትጋባቸው 360 ሲሆን ትጋቸው ደግሞ 15 ይሆናል ማለት ነው። እዚህ ጋር ስለ ትጋ እና ትጋ በደንብ ማወቅ ያለባችሁ አብዛኛውን ጊዜ በተደጋጋሚ ተመሳሳይ የመሰለ የሚሸውድ ነውና በደንብ አስተውሉ። ትጋአ ሲሆን የጋራ የሆነ ትንሹን ብቻ እንወስዳለን። ትጋአብ ሲሆን ደግሞ የጋራ ከሆነው ኃይለ ቁጥሩ ትልቅ የሆነውን እና የቀሩትን በሙሉ እንወስዳለን። ይሄኛው አብዢ ዛፍን በመጠቀም ምን ማድረግ ነው? ትጋና ትጋብ መፈለግ ነው። ሌላኛው ምንድነው? ሰንጠረዥን በመጠቀም ነው። በተለይ ይሄኛው ትጋብን ለመፈለግ እጅግ በጣም አሁን ከዚህኛው ጋር ተመሳሳይ ይመጣልናል ነው። እንግዲህ አንደኛው ይሄ ነው፣ ሁለተኛ ይሄ ነው፣ ሶስተኛው አለ። ሶስተኛው ደግሞ በጣም ስለሚረዝም ከነዚህ ሁለቱ አማራጭን በመጠቀም የሚሰሩት ነው የሚሆኑት። አሁን 45 አለ፣ 120 አለ፣ 180 አለ። የመጀመሪያው ብቸኛ ቁጥር ስንት ነው? 2 ነው። ከሁለት ነው የምንጀምረው። ለሁለት አሁን 45 ለ2 ይካፈላል? አይካፈልም። 45 ለ2 ስለማይካፈል ራሱ ስንት ነው ይወርዳል? 45 ይሆናል። 120 ለ2 60፣ 180 ለ2 90። አሁን እችኛዋ 2 45ንም 120ንም 180ንም አካፍላለች? አላካፈለችም። ለትጋአችን አታስፈልግም ማለት ነው። አሁንም ለ2 45 ለ2 ራሱ 45፣ 60 ለ2 30፣ 90 ለ2 45። በደንብ ተመልከቱ እዚህ ጋር አሁንም ለስንት ለ2 የሚካፈል አለ 30 ስላለ ለ2 45፣ 30 ለ2 አይችልም ራሱ ይወርዳል። 45 ለ2 አይችልም ራሱ 30 ለ2 ስንት ነው? 15 ስንት ይወርዳል? 45። አሁን እነዚህ ሶስቱም ለስንት አይካፈሉም? ለ3 ለ2 አይካፈሉም። ስለዚህ ወደ ማን እንሄዳለን? ወደ 3 45 ለ3 15፣ 15 ለ3 5፣ 45 ለ3 15። አሁን ማን ቀረን? አሁንም ለስንት? ለ3። አሁን እዚህ ጋር በደንብ እችኛዋ 3 45ንም 15ንም 45ንም አካፍላለች። ስለዚህ እች ምን አደርጋት? እናከባታለን። ምክንያቱም ምን ስለሆነች? ሶስቱንም ስላካፈለች ማለት ለ3 5፣ ይሄ 5 ራሱ ይወርዳል። 15 ለ3 5። እችኛዋ 3ቱንም አካፍላለች? አላካፈለችም። 15ና 15 አካፍላለች፣ ግን ይሄኛውን አላካፈለች። ስለዚህ እሷንም እናረው አንወስዳትም ማለት ነው። ስለዚህ አንወስዳቸው ነው። አሁን ለስንት? ለ5 1 1 1
አሁን እችኛው 5 እነዚህ ሶስቱንም 5 ምን አድርጋለች? አካፍላለች። ስለዚህ 3 እና 5 ጋር እነዚህ ምን ማድረግ ነው? ማባዛት። 3 ሲባዛ በ5 15 ትጋስ ሲሆን ሶስቱንም ያካፈለው ምን ያደርጋችሁ? እያከበባችሁ ትሄዱና ከዛ በላይ እነሱ ማባዛት ነው። እዚህ ጋር 3 እና 5 ነው የቀረው። 3 እና 5 ስናባዛ ስንተናል? 15። ይሄኛውን መንገድ አለ። ትጋብ ሲሆን ደግሞ በሙሉ ምንም የምናስቀረው ነገር የለም። ትጋብ ሲሆን በሙሉ ነው የምንወስደው። ያካፈለውን በሙሉ እዩት። እዚህ ጋር ስንት ሁለቶች አሉ? 1 2 3 ሁለት ኃይለ ቁጥር 3። ይኸው ስንት ሶስቶች አሉ? 1 2 3 ኃይለ ቁጥር 2። ስንት 5 አለ? 1 ሲባዛ በ5 ስንት ይመጣልና? 360። ስለዚህ ከዚህ ከሁለቱ መንገድ የተሻለውን መርጣችሁ መስራት የምትችሉት ይሆናል። ቁጥሩ ምንም ያክል ትልቅ ቢሆን ይሄኛውን መንገድ በመጠቀም ትጋና ትጋብን በቀላሉ መስራት ትችላላችሁ ማለት ነው። እዚህ ጋር አንድ የቃላት ፕሮብሌም ከመጻፋችሁ ላይ እንትን ብያለሁ። ብዙ አይነቶች አሉ። እሱን ደግሞ ከመጻፍ በዚህኛው መሰረት ራሳችሁ በደንብ መሞከር ነው የሚጠበቅባቸው። የመጀመሪያው ምንድነው? ጥያቄው እንግዲህ ሶስት እናቶች ወይዘሮ መገርቱ፣ ወይዘሮ ሰላም እና ወይዘሮ ኩለኔ ጡት የሚያጠቧቸው ህፃናት አላቸው። እንግዲህ ሶስቱም የሚያጠቡ ህፃናት አላቸው። እንግዲህ ሶስቱም እናቶች የሚያጠቡ ህፃናት አላቸው። ከዛ ውስጥ ወይዘሮ ኩለኔ ወይዘሮ መገርቱ በ18 ደቂቃ ልዩነት፣ ወይዘሮ ሰላም በ40 ደቂቃ ልዩነት እና ወይዘሮ ኩለኔ በ48 ደቂቃ ልዩነት ህፃኖቻቸውን ያጠባሉ። ሶስቱም እናቶች በተመሳሳይ ጡት ማጥባት ቢጀምሩ ሶስቱም እናቶች ከስንት ደቂቃ በኋላ በተመሳሳይ ጊዜ ስንት ደቂቃ በኋላ ህፃናቶቹን ጡት ያጠባሉ? ከስንት ደቂቃ በኋላ ህፃናቶቹን ጡት ያጠባሉ ነው ጥያቄ። አሁን በደንብ አስቡ። እዚህ ጋር እየተጠየቅን ያለ ነው ትግአ ነው ወይስ ትጋብ ነው? እንግዲህ ሶስት እናቶች ናቸው ጡት የሚያጠቡት። የደቂቃ ልዩነት አለው። እንግዲህ እዚህ ጋር ማስተዋል ያለባችሁ ትጋብ ሲሆን መልሳችን መሆን ያለበት ከሶስቱ ቁጥሮች ወይ አንዱ ወይ ከሶስቱ ቁጥሮች በላይ ነው። ትግአ ሲሆን ደግሞ ከሶስቱ ቁጥሮች የግድ በታች መሆን ያለበት ወይም ከሶስቱ ቁጥሮች ትንሹ መሆን አለበት። እዚህ ጋር ያለው እንግዲህ የምንፈልገው ምንድነው ማለት ነው? በቀላሉ ትጋብ ነው ማለት ነው። የምንፈልገው ምንድነው? ትጋብ ነው። ምንን ስለመፈለግ ነው? በቃላት ፕሮብሌም ትጋብን መፈለግ ነው። የማንን ነው የምንፈልገው? እዚህ ጋር ሌላውን መንገድ ተውና እችኛውን መንገድ ነው እጅጉን በጣም አሪፋ ማለት ነው። ይሄን መንገድ ነው የምንጠቀመው። ማን አለ? 18 አለ፣ 40 አለ፣ 48 አለ። ለሁለት 9 20 24 ለሁለት 9 አይካፈልም ራስ ይወርዳል። 20 ለሁለት 10 24 ለሁለት 12 9 ለሁለት 9 ራስ ይወርዳል። 10 5 12 6 አሁንም ለሁለት መካፈል የሚችል ቁጥር አለ 6 ስላለ ለሁለት 9 ራሱ 5 3 አሁን ለስንት? ለ3 3 5 1 አሁን ለስንት? አሁንም ለ3 1 5 1 አሁን ለስንት? ለ5 1 1 1 አሁን ትጋብ ጊዜ ምንድነው ያልነው? አሁን ማስቸግረን በቃ እነዚህን ሰብስቦ ምን ማድረግ ነው? ማባዛት ማለት ነው። ስንት ሁለት አለ? 1 2 3 4 ሁለት ኃይለ ቁጥር 4 ሲባዛ ስንት 3 አለን? 2 3 አለን ሲባዛ 3 ኃይለ ቁጥር 2 ሲባዛ ስንት 5 አለን? 1 5 አለን። ሁለት ኃይለ ቁጥር 4 ማለት ስንት ነው? 16 ሲባዛ 3 ኃይለ ቁጥር 2 9 ሲባዛ በ5 9 ሲባዛ በ5 45 ሲባዛ በስንት
በ16 አሁን 45ን በስንት እናባዛለን? 16 6 ሲባዛ በ5 33 አለን። 6 ሲባዛ በ4 24 ከ3 ጋር 27 አንድ ጊዜ 5 5 አንድ ጊዜ 4 4 0 12 አንድ አለኝ። ስንት ሆነ? 700። እንግዲህ እነዚህ ሶስቱ እናቶች ከ720 ደቂቃ በኋላ እኩል ማጥባት ይጀምራሉ ማለት ነው። መጀመሪያ ከተነሱበት ከ720 ደቂቃ በኋላ እኩል ምን ማድረግ ይጀምራሉ? ማጥባት። ዛሬ ይዤላችሁ የመጣሁት ስጋና ጥጋብ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ቆዩልኝ። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ፣ ለቤቱ አዲስ ያልሆናችሁ ደግሞ ላይክ፣ ሼር እና ለሌሎች እንዲደርስ እንድታጋሩልኝ ጠይቃችኋለሁ። መልካም ጊዜ፣ መልካም ቆይታ